ለምንድነው አንዳንድ ሰዎች በጥቂት ዓመታት ውስጥ ትልቅ ደረጃ ላይ የሚደርሱት? ለምንድነው ሌሎቹ ደግሞ ለ20 እና ለ30 ዓመታት ደክመው ግን እድገታቸው ከአንድ ቦታ ላይ የሚቆመው? ሐሳቡ ብዙዎቻችን ስኬት የሚመጣው በጉልበት ሥራ፣ በሰዓት ብዛት ወይም በገንዘብ ብዛት ብቻ ይመስለናል። ነገር ግን ጆን ሲ ማክስዌል በታዋቂው ዘ 21 ሎ ኦፍ ሊደርሺፕ መጽሐፉ ላይ የመጀመሪያውና ትልቁ ሕግ ያስተምረናል። እሱም ዘ ሎ ኦፍ ዘ ሊድ የጣሪያውን ሕግ ይባላል። ዛሬ ይህ ሕግ እንዴት ሕይወትህን እንደሚቀይረው እናያለን። የጣሪያውን ሕግ የሚለው አንድ ነገር ነው። የመሪነት ችሎታ የውጤታማነትን ጣሪያ ነው። እስኪ በደንብ እናስበው። አንድ ሰው በስራው ላይ 100% ጎበዝ ሊሆን ይችላል። ነገር ግን መሪነቱ ላይ 0 ከሆነ ውጤቱ ሁልጊዜ 0 ነው። መሪነትህ ከ1 እስከ 10 ባለው መስፈርት እንለካው። መሪነትህ 4 ቁጥር ላይ ከሆነ ቢዝነስ፣ ስራ ወይም ቡድንህ በምን ተአምር ከ3 ቁጥር በላይ ሊያድግ አይችልም። ለምን? ምክንያቱም አንተ መሪ ነህ። መሪ ደግሞ የድርጅቱ ጣሪያ ነው። ጣሪያው ካልተነሳ በቤቱ ውስጥ ያለው ማንኛውም ነገር ወደ ላይ ማደግ አይችልም። አንተስ መሪነትህ ስንት ላይ ነው? ራስን በታማኝነት ገምግም። እሺ፣ የዓለም ታዋቂው ምሳሌ ልስጥህ። ታሪኩን ይህን ሕግ በተግባር ለማየት የማክዶናልድ መስራቾች ታሪክ እንይ። ዲክ እና ሞሪስ የተባሉ ወንድማማቾች ሱቁን ሲጀምሩ በጣም ስኬታማ ነበሩ። ጥራት ያለው ምግብ እና ፈጣን አገልግሎት ነበራቸው። ነገር ግን መሪነታቸው ዝቅተኛ፣ ለምሳሌ 4 ቁጥር ነበረ። ስለዚህ ሱቃቸውን ከጥቂት ቅርንጫፎች በላይ ማሳደግ አቃታቸው። ነገር ግን ሪ ክሮክ የተባለ ሰው መጣ። ሪ ከፍተኛ የመሪነት ብቃት፣ ለምሳሌ 9 ቁጥር ነበረው። እሱ ሲመጣ የማክዶናልድ ጣሪያ ተነሳ። በሺዎች የሚቆጠሩ ቅርንጫፎች በዓለም ዙሪያ ተከፈቱ። ልዩነቱ ምንድን ነው? ምግቡ አልተቀየረም። ልዩነቱ የሬ ክሮክ መሪነት ጣሪያውን ወደ ላይ ማንሳቱ ነው። ጣሪያውን እንዴት እናንሳ? አሁን ጣሪያዬ ዝቅተኛ ነው ብለህ ልትጨነቅ ትችላለህ። ግን አይዞ፣ ጣሪያውን ከፍ ማድረግ ይቻላል። እንዴት? 1. ባህሪህን ገንባ። ሰዎች የማይታመኑትን መሪ አይከተሉም። ታማኝነትና ጽናት ጣሪያውን ከፍ ያደርጋሉ። 2. ግንኙነትን አዳብር። ሪሌሽንሺፕ መሪነት ተጽዕኖ መፍጠር ነው። ሰዎች መስማትና መረዳት ስትጀምር ተጽዕኖ ያድጋል። 3. እውቀትን አታቋርጥ። ዛሬ ይህን ቪዲዮ ማየትህ አንዱ የጣሪያን ብሎኬት ማንሳትህ ነው። መጽሐፍት፣ ቪዲዮዎች፣ ስልጠናዎችን የጣሪያን ማንሻዎች ናቸው። የመጨረሻው የዛሬው ቪዲዮ ግቡ አንድ ነው። ነገ ትልቅ ቢዝነስ ለመስራት ወይም ትልቅ ሰው ለመሆን ካለምክ መጀመሪያ ራስን የመሪነት ጣሪያ ላይ ስራ። ብዙ ብር ቢኖርህም መሪነትህ 2 ከሆነ ያ ገንዘብ ይባክናል እንጂ አያድግም። ይህ የጆን ሲ ማክስዌል 21 ሕጎች ተከታታይ ቪዲዮ ክፍል ነው። በሚቀጥለው ቪዲዮ ስለ ተጽዕኖ ሕግ እናወራለን። ሰብስክራይብ ካላደረጋችሁ አሁኑኑ አድርጉ። ይህ ኢትዮ ቪዥነሪ ነው። እንዲሁም ሼር በማድረግ ይተባበሩን። ራዕያችሁን ይብራ እላለሁ።